ቶሎ ቶሎ ብዬ እና አዘጋጀው። ያው በእርግጥ የተለያየንበት ሰዓት ቅርብ ስለነበረ ብዙ ነገር አላዘጋጀሁም። እንዴ ራሱ በጣም ያምራል። በጣም ያምራል። እውነት እንዴት አስበሽ ነው? አሰብኩት እና ደግሞ የመጨረሻ ታይማችን ይመስለኛል ዛሬ አይደለ? እዚህ ሌላ ቤት ያለውኝ መሰለኝ። ስለዚህ እኔ ምንም የሚኖር ምንም ቤቴ ስለሚናፍቀኝ እዛ ትንሽ ልንቆይ እንችላለን ብለን ስላሰብን ቤቴ። ዋው ዋው ዋው! ሩታዬና አብርሻ እውነቴ ነው። ዋው ብያለሁ። እውነቴ ነው። በጣም ነው ደስ ያለኝ ሲያምሩ። በቃ እንደዚህ አውረው ፍክት ብለው አውረው ሲመጡ ማለት ነው። እኔ ራሱ የእነሱ ደስታ እኔ ነው የምካፈለው ማለት ነው። አውረው እንደዚህ ነው የሚያምርባቸው ማለት ከሰው ጋር በሰላም መኖሩም ጥሩ ነው፣ ግን ደግሞ አውረው ብቻቸው ሲመጡ ሩታዬ ደግሞ ዛሬ ለአብርሻ ዘፈነችለት። ዋው 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 ዋው! እውነት ምን እንደሆንኩ ማለት ነው። የእነሱ ደስታ አውረው ሲሆኑ እኔ በጣም ነው የምደሰተው። የእነሱ ደስታ እኮ ተጋባባኝ ወደ እኔ መጣብኝ ማለት ነው። እና በጣም ነው የሚያምሩ። እውነት ደግሞ በጣም ነው ቤታቸው ቁጭ ብለው ሩታዬ ደግሞ በቃ እየዘፈነትለት እንድነው የሚባለው። ኧረ መናገር አቃተኝ ምን እንደሆንኩ ማለት ነው። ውስጤ ደስታ ፍልቅልቅ እያለ ነው። እኔ ራሱ እንደኔ ተደስተው እነሱ እንደኔ እኔን በጣም ነው የተደሰትኩት ማለት ነው። እንደነሱ ብዬ ማለት ነው። እና እግዚአብሔር አምላክ እድሜና ጤና ይስጣችሁ። እኔ ልመርቃችሁ ማለት ነው። እኔ እህታችሁ የስደት እህታችሁ ልመርቃችሁ። መድኃኒዓለም ሰፊ የሆነ እንጀራ ይስጣችሁ። የሰው መውደድ ደግሞ ከዚህ የበለጠ ይስጣችሁ። ወናው እኮ የሰው መውደድ ነው። ሰው ሲወድህ ማለቴ ከእግዚአብሔር በታች ሰው መውደድ ደግሞ ያስፈልጋልና ሰው መውደድ ከዚህ የበለጠ ይስጣችሁ። ትዳራችሁ መብራን ትባርክላችሁ። በልጅ ተጋብታችሁ ደግሞ በልጆች በታችሁ ይምላላችሁ። እግዚአብሔር አምላክ እድሜና ጤና ይስጣችሁ። በጣም ነው የምወዳቸው። ሩታዬ ደግሞ ልባም ሴት ለባልዋ ዘውድ ናት ይባላል አይደለም? አባቶቻችንም መጽሐፍ ቅዱሳችንም ልባም ሴት ለባልዋ ዘውድ ናት ይለናል ማለት ነው። አንቺ ደግሞ ለአብርሻዬ ዘውድ ንግስት ነሽ። አንተ ደግሞ ለሩታዬ ንጉሷ ነህና እግዚአብሔር አምላክ እድሜና ጤና ይስጣችሁ። እንደዚህ ፍልቅልቅ እያላችሁ እንደዚህ በራሳችሁ ሙድ በራሳችሁ ሆናችሁ ደስ እያላችሁ ብትሰሩ በጣም ነው ደስ የሚለውና ታምራላችሁ። እግዚአብሔር አምላክ እድሜና ጤና ይስጣችሁ። ከዚህ የበለጠ እግዚአብሔር አምላክ ቤታችሁ በበረከት ይምላላችሁ። መብርሃን እናቴ መቤቴ ቤታችሁ ትባርክላችሁ። የኔ ውዶች ሩታዬም የኔ ውድ የኛ ለሴቶች አርአያ ናት። እኔ በኔ በኩሌ ከሷ የምማረው ማለት ነው። ለፍቅር ዝቅ ብሎ ለፍቅር ብሎ ዝቅ ማለት ደስታ ነው ማለት ነው። ማፍቀር ደግሞ በጣም መታደል ነው። መፋቀር መታደል ነው። ነገር ግን ለምትወደው ሰው አሳልፍ የምትሰጠው አካልህን የምትሰጠው ሰው ደግሞ ዝቅ ብሎ መክበር የሚመስል ነገር የለም። እውነቴን የሚመስል የለምና ሩታዬ በጣም ነው ማከብርሽ፣ በጣም ነው ማደንቅሽ። ነኔ ድንቅ ሴት ነሽ፣ ድንቅ ነሽ የኔ ውድ እና በጣም ታምራላችሁ። ዋው እያለሁ እኔ ራሱ በጣም ነው ደስ ያለኝ ማለት ነው። እና ቤታችሁ እግዚአብሔር ይባርክላችሁ። እኛንም ከስደት ያለነው እህቶቼ ስደት ያላችሁንም ሰላም ለሀገራችሁ ያብቃችሁ። ያማረ ደስ ያለ እግዚአብሔርን የወደደው እግዚአብሔርን የፈቀደው እግዚአብሔርን የባረከው ትዳር ይስጠን።
በታችንን ሰላም ይስጠን። በቃ ከሀገር ከስደት ወደ ሀገራችንም በሰላም መልሶ እኛንም ለክብሩ ያብቃን፣ ለትዳር ክብሩ ያብቃን። እውነቴን አሁን አብርሻና ሩታዬ ሳይ ማለት ነው ሁሌም ነው እስከምታወቁ ጀምሮ እስካሁን ማለት ነው እነሱ ሳይ ማለት ነው በጣም ነው ደስ ነው የሚለኝ። አግባ አግቢ ነው የሚለኝ። ራሱ ማግባት ፈልጋለሁ ማለት ነው። እነሱ ሳይ ነው ፍቅር ፍቅር ይዘኛል። እነሱ ሳይ ማለት ነው በቃ አግቢ አግቢ አንቺም አግቢ ነው የሚለኝና እግዚአብሔር አምላክ እውነቴ ነው። የስደት እህቶቼ ደግሞ እግዚአብሔር አምላክ እድሜና ጤና ይስጣችሁ። ስደት ያለንም በሰላም ለሀገራችን ያብቃን። አብርሻዬ ሩታዬንም ለድዋይ በሄዳችሁበት በተነሳችሁበት በመንገዳችሁ ሁሉ መብራን ትከተላችሁ። በሰላም ወጥታችሁ በሰላም ግቡልን። እግዚአብሔር አምላክ ደግሞ በሰላም ለሀገራችሁ ይመልሳችሁ። በሰላም ተመለሱልን የኔ ውዶች፣ የኔ ማሮች፣ የኔ ቆንጆች እና እወዳችኋለሁ። ፍቅራችሁ ቅዱስ ገብርኤል አባቴ ማለት ነው። እውነቴ ነው። ቅዱስ ገብርኤል አባቴ የምወደው አባቴ በልጅ በትዳር ይባርካችሁ። እውነቴ ነው። በጣም ነው የምወዳችሁ እና እግዚአብሔር አምላክ በሰላም ወጥታችሁ በሰላም ያስገባችሁ። ዱባይ ሄዳችሁ ደግሞ ሰርጋችሁ አክብራችሁ ደስ ብላችሁ ተመልሳችሁ የምትመጡ ያድርጋችሁ እግዚአብሔር አምላክ ማለት ነው። ሰላማችሁ ዝት ይበልልኝ። አበዛሁት አይደለ? እኔ በጣም ደስ ስላለኝ ነው ስትዘፍንለትም ቤቷ ደግሞ እንደዚህ ምርድ ምቅ አድርጋ ብቻቸው እንደዚህ ብለው ሲመጡ በጣም ነው የሚያምሩ ማለት ነው። እኔ አዲስ እህታችሁ ነኝ። አበረታቱኝ። እውነቴ ነው። እኔም ደግሞ ፍቅረኛ ይዤ ልመጣ ነው። እኔ በእነሱ ፍቅር ስለያዘኝ ማለት ነው። ፍቅር ልዘኝ ነው መሰለኝ እኔ አላቅም። እና ምን ልበል ፈልጌ ነው። ሰላማችሁ ዝት ይበልልኝ። ሁላችሁ አበረታቱኝ። አዲስ ጀማሪ ነኝ እህታችሁ ማለት ነው። ሰላማችሁ በክርስቶስ ዝት ይበልልኝ። ሙሽራዬ አበባዬ፣ ሙሽራዬ አበባዬ፣ አበባ ነሽ አበባ የኛ ሙሽራ፣ አበባ የኛ ሙሽራ፣ አበባ ነሽ አበባ የኛ ሙሽራ፣ አበባ ነሽ አበባ እልልልልልልልል